የአደይ እናት ቤቱን ለቃ ጠፋች። አደይ እንግዲህ ነገር አለ እያለች ነው እንግዲህ ሴትይቱ እንዴት ሄደች አላውቅም። አገሩን አታውቀውም የት ሄዳ ነው እያለች እንግዲህ ወይ ሳታጣራ ወይ ሽንት ቤት ትኖራለች። አደይ እንግዲህ ደንግጣ እየጮኸች ነው ማለት ነው። የትም ሄዱ ይመስላችኋል? እኔ ያችን ቤዛ መቼም አላምናትም። በነገራችን ላይ ቤዛ ክፉ ሴት ናት። እናቷን መምጣቷን ሰምታ እንዳታግታት ብዬ ፈርቻለሁ ማለት ነው። እና አላቅም የት እንዳሉ እንግዲህ ምንም የሚታወቅ ነገር የለም። ሌላኛው ፍቅር ቤዛን ማነው ለሊን ኤላ እንዲያገኘት አትፈልግም። ለምን እንደዛ እንዳደረገች ምንም የማውቀው ጉዳይ የለም ማለት ነው። እና እንግዲህ ከባድ ችግር ተፈጥሯል ማለት ነው። ከዚህ በኋላ እነሱ ሰርጋችን እንግዲህ የኔ ቆንጆ አስበሽዋል? የኔና ያንቺ ሰርግ እኮ የኔ ቆንጆ አስበሽዋል? የኔና ያንቺ እኮ እንደዚህ ይሆናል ሲል እንግዲህ እንደው ወይ አረ እንደው ወይ የዴቭ ነገርስ እንደው ግራ ነው የሚያጋባኝ። አሁንስ በእውነት የምሬን እኮ ነው። የኔ ቆንጆ አስበሽዋል? የኔን እኔና አንቺ ተሞሽረን አረ ወዲያ ተጋቡና ሳዩን እንጂ ምንድን ነው እንግዲህ ምን እንደሚፈጠር የት እንደሄደች ማንም አያውቅም። አደይ እንግዲህ አንዳንድ ነገር ልግዛ ብላ ነበር ወጥታ የሄደችው። ስትመለስ ግን የለችም። በጣም ደንግጣ እንግዲህ እናቴ የት ገባች? የት ሄደች? አደይ ተረጋጊ፣ ጎረቤት ሄደው ሊሆን ይችላል። ኧረ የትም አትሄድም እናቴ። የምን ጎረቤት ነው የምትሄደው? ዴቭ እናቴስ እያለች እንግዲህ ጨዋታዋን ለቃለች። ወደ ውስጥ ግቢና ተኚ እማዬ፣ እኔ የሆነ የሚሄድበት ቦታ አለኝ፣ ስለዚህ እዛ ደርሼ እመጣለሁኝ አለች ማለት ነው። እና እሷ ደግሞ ያው እንግዲህ የሆነ ነገር ገዛዝታ ስትመለስ ዴቭን መንገድ ላይ አገኘችው። ወደ ቤት ሲመጡ እንግዲህ የሉም ማለት ነው ሁለቱም። እና የት እንደሄዱ እንግዲህ አይታወቅም። ብርሃን ያው ኤሉ ጋ ነች፣ ኤሉ ጋ ሄዳለች ብርሃን ማለት ነው። ግን የአደይ እናት እኔ እየተግባ ምን ውስጥ እንደሄደች የሚታወቅ ነገር አይደለም ማለት ነው። ምን ውስጥ እንደገባች እንግዲህ አደይ በጣም ደንግጣ እየጮኸች ነበረ። እናቴ ምን ውስጥ ነው የገባችብኝ? ወይኔ ጉዴ ፈላ እያለች ነበር። ዞሮ እንግዲህ ታገኛታለች ብዬ ተስፋ አደርጋለሁ። ኤላ ግን በጣም አሳዘነኝ አሁን ላይ ማለት ነው እውነት ለመናገር። እና አንዳንድ ጊዜ መናገር ፈልጋችሁ አለመናገር አለመቻል ከባድ ነው። እና እንግዲህ ለልዬን አለማግኘቱ በጣም ጸጽቶታል። ቤዛም እንደሆነች እና ዳኒ ገንዘብ እና ገንዘብ ብቻ ነው የሚፈልጉት እንጂ እሷን ሊያገናኙት ፍላጎት የላቸውም። ፍቅር ደግሞ በፍጹም ያን ደብዳቤ እኔ እንደጻፍኩት ኤላ ካወቀ ይገለኛል ብላለች። የምን ደብዳቤ እንደሆነ የማውቀው ጉዳይ የለም። እና ጥረቷ ሁሉ ለሊን እንዳያገኛት ነው። ወይዘሮ ፍቅር እንግዲህ ኃይለኛ ነገር ውስጥ ገብታለች፣ ወጥመድ ውስጥ ማለት ነው። ምን ውስጥ እንደገባች አላቅም። ከዛ ውስጥ ግን ማን እንደሚያወጣትም ግራ ገብቷታል ማለት ነው። ስለዚህ ከዚህ በኋላ እንግዲህ ወይዘሪት ፍቅር ኤላ ራሱ አይለቃትም ስለዋሸችው። እናም ኤላዬ አንድ ጊዜ ብቻ የራስሽን ህይወትም ከኖርሽ ኑሪ፣ አንድ ጊዜ ብቻ አግኝቼሽ ላወራሽ እፈልጋለሁ። ለልዬ የኔና ያንቺ ነገር እንዲሁ በቀላሉ እኮ የሚቋጭ አይደለም። ታዲያ ለምንድን ነው ሌላ ሰው ልታገቢ ተገደድሽው? አለ እኮ ያንን ጊዜ ደብዳቤ ጽፎ እንግዲህ የእናት አባቴን ቃል ማክበር አለብኝ ብሎ አይደለ ሄደው። ስለዚህ ምንም ማድረግ አይቻልም ማለት ነው። እንግዲህ እሷም ደግሞ ከብዙ ስቃይ ያው ብዙ ነገር አሳልፋለች በነገራችን ላይ አይደል። ይሄ ሁላችንም የምናውቀው ነገር ነው። በሌላ ብዙ ነገር ሆናለች፣ በጣም ብዙ ነገር ለልዬ ማለት ነው። ታዲያ ባቡሬ ለሊና ክስቷ ብታሳግታትም ባቡሬ ግን ያን ጊዜ እንግዲህ ፈታሻለሁ አልፈታሽም፣ ለቅሻለሁ አልለቅሽም እያለ እዛ ያገታት ቦታ ላይ በዛው ፍቅር ያዘው። ወደ ፍቅር ቀይሮት ሁሉንም ነገር ለልዬን አፈቀራት። ከብዙ በኋላ በቃ ነገሮቹን እጋፈጥና እችን ልጅ ለቃታለሁ፣ ከዛ በኋላ የራሴ አደርጋታለሁ ብሎ ወሰነ ማለት ነው። ከዛም እንግዲህ ከለሊ ጋራ ስትታመም አብሮ ታሞ አበሳዋን በልቶ እንደዛ ቤዛ ያ ሁሉ ነገር አድርሳባት
ብቻ ብዙ ነገር አሳልፋለች እውነቱን ለመናገር ለሊ ማለት ነው። እና ስለዚህ ይሄ ልጅ የክፉ ቀና ነው ባሏ ብቻ ሳይሆን እናም ከዚህ በኋላ እንግዲህ ደግሞ የሚፈጠረውን የምናውቀው ጉዳይ የለም። ሲቀጥል ደግሞ እንግዲህ አደይ ሰርጋንማዬ የኔ ሰርግ ልትደግስ መታ ጭራሽ በማታውቀው ሀገር ጠፋችብኝ፣ ወይኔ ጉዴ ፈላ እያለች ነው ማለት ነው። እንግዲህ ምን ውስጥ እንደገባው አላውቅም። እናቲቱ እኔ እንጃ። እኔ ቤዛን አላምናትም አልኳችሁ። እውነቴን ነው የምላችሁ። ቤዛ የምትታመን ሰው አይደለችም ጨርሶ ማለት ነው። እንግዲህ እሷ መታ የሆነ ነገር ልታደርጋቸውም ትችላለች ወይ ልትሰውራቸውም ትችላለች። እና ቤዛ የምትፈልገው ገንዘብና ገንዘብ ነው። ሰዎችን መበቀል አለ አይደለ? በቃ እንደዛ አይነት ነገር ነው የምትፈልገው። እና እስኪ ዞሮ እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ሲቀጥል ደግሞ ከዚህ በኋላ አደይ እኔ እኮ ብትይኝ እኔ ራሴ ገዛዝቼ ይዤ መጣ ነበረ። አንቺ ግን ተዳፍረሽ ብቻሽን ወጥተሽ ሄድሽ። ለምን እንደዚህ አደረግሽ አደይ ብሎ እንግዲህ እሱም ሲጮሁባት ዴቭ የማገኘውም ሰው ስለነበረ በዛውም ለማየ አንዳንድ ነገር ገዝቼ እወጣለሁ ብዬ ነው የወጣሁት። ደግሞም እኮ አልቆየሁም። ወይኔ ጉዴ ፈላ፣ በማታውቀው ሀገር እናቴ ጠፋችብኝ እያለች አደይ በጣም እያለቀሰች ነበረ ማለት ነው። እንግዲህ በስተመጨረሻም ምን ውስጥ እንዳሉ እንግዲህ የምናውቀው ጉዳይ የለም ማለት ነው። እርግጠኛ ነኝ ወይ መጸዳጃ ቤት ናቸው ወይ ደግሞ ዞር ዞር ብዬ አገሩን ሊያው ብለው ወጥተውም ሊሆን ይችላል። ከወጡ ደግሞ ሰፈሩን ካላወቁት መመለሻው ይከብዳል። እናም እንግዲህ እንደዛ ነው የማስበው። ያቺም እህት ብያዋ ማነች ብርሃንም እንግዲህ የዴቭ ፍቅር አጡዟታል ማለት ነው። ማለቴ ዴቭን አፈቅረዋለሁ፣ ያለሱ መኖር አልችልም፣ እኔ በጣም ነው የምወደው፣ ጭራሽ እዚህ መጥቼ የእሱ ፍቅር ጨምሮብኛል ብላ አረፈች። ከዛ በኋላ እንግዲህ ምን አዎ ብላ እንግዲህ ለኤለን ሁሉንም ነገር ነገረቻት። ኤለንም ደግሞ በፍጹም አይሆንም ይሄ ነገር፣ ምን ሆነሽ ነው እንደዚህ የምትይው? አንቺ የእህትሽ እጮኛ እኮ ነው የወደፊት ባሏ እና እንዴት ትመኘዋለሽ እህትሽ? እኔ ወድጄ አይደለም እኮ ግን ምን ላድርግ ምናምን አለች። አይ ቢሆንም ይሄንን ነገር ከአይምሮሽ ውስጥ አስወጪው፣ እንደዚህ አይባልም፣ አደይ ብትሰማሽስ ምን ትልሻለች ብላ እንግዲህ ስትነግራት ነበረ ማለት ነው ኤለን። ልጅቱ ግን የምትሰማ አይደለችም። ምን ላድርግ በጣም ነው የማፈቅረው፣ ጭራሽ ፍቅሩ ጨመረብኝ፣ እንቅልፍ የተባለ እንኳን አልተኛም አለኝ። ስለዚህ እና ምንድን ነው አላቅም ኢሉዬ፣ አንቺ መላ ካለሽ መላ ትችይ። ምን አይነት መላ ነው የምሰጥሽ? እኔ አሞሻል? ምንም አይነት መላ አልሰጥሽም። ሲቀጥል ደግሞ አንቺ እንዴት የእውነት እኔ ለአንቺ በጣም አፈርኩ። አይደረግም እንደዚህ፣ በጣም ነውር ነው ስትል እንግዲህ ኤሉ በጣም ተቆጣቻት። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር ምንም የማውቀው ጉዳይ የለም። ሲቀጥል ደግሞ የዴቭና የአደይ ጉዳይ ለእኔም ግራ ነው የሚያጋባኝ። በእውነቱ በጣም ግራ ነው የሚያጋባኝ። ማለቴ እውነት እነኚህ ልጆች ይጋባሉ ወይ የምለውን ሳስብ እኔ ራሴ በጣም ነው ግራ የሚያጋባኝ። ማለት እንዲሁ የኔ ቆንጆ ምናምን እያሉ በመንገድ ጨረሱት ቆንጅናቸውንና የምሬን እኮ ነው። ዴቭ በጣም ነው የሚያስቀኝ። እኔ ቆንጆ ሲል 10 ጊዜ እኔ ቆንጆ ይላል። ኧረ ወዲያ እንደ ወንዶቹ ሆንና ቆፍጠን ብለን አደይን ውሰዳት። ከዛ በኋላ እኛም እንግዲህ እልል ብለን እንዳራችሁ አይደለም እንዴ? ስለዚህ እንግዲህ የሚሆነውን ነገር አብረን የምናየው ነው የሚሆነው። አደይ ታዲያ እየተሳሳቀች ከባሏ ጋር ወደ ቤት ስትመለስ እናቷ የለችም። እማዬ መጥቻለሁ ነይ ያለች እኮ ግን የለችም። ከዛም እንግዲህ ጩኸቷን ለቀቀችው ማለት ነው። እኔ ጉዴ እናቴ ማን የወሰደብኝ እናቴን ጉዴ ፈላ እያለች ነበረ ማለት ነው። እና እንግዲህ እሷ አላቅም አደይ መጀመሪያውኑ ሳትወጣ እማዬ የሆነ መሄድበት ቦታ አለኝ፣ ነይ ለወገብሽ እዚህ ጋር ስለማይመችሽ ውስጥ ግቢና አረፍ በይ፣ እኔም የሆነ ጋር ደርሼ እመጣለሁ የኔ ልጅ ሂጂ አለች። አይ እማዬ እኔ ወደ ውስጥ ግቢ። አይራ ችግር የለውም የኔ ልጅ እዚህ ጋር ተመችቶኛል፣ እዚህ እሆናለሁ እስከምትመጪ ብለው እሳቸውም እምቢ አሉ። አደይም እንግዲህ ከወጣች ቆይታ ነበር፣ ግን ስትመለስ እንግዲህ እናቲቱ የለችም ማለት ነው። እና ከባድ ነው በእውነት።
እንግዲህ የት እንደሄደች እኔ የማውቀው ጉዳይ የለም። ዞሮ ትመለሳለች ብዬ ተስፋ አደርጋለሁ። እንግዲህ እኔ እንጃ። እኔ ያችን ቤዛ አላምናትም አልኳችሁ እኮ። ቤዛ ተኝታ አታድርም በፍጹም። የአደይ ነገር ጠብቃ እንግዲህ የሆነ ነገር ልታደርግም አስባ ሊሆን ይችላል ማለት ነው። እና እንግዲህ እስኪ እሱን አብረን ነው የምናየው ሲመጡ ማለት ነው። እና ከዚህ በኋላ ደግሞ እንግዲህ አደይ እኔ አምላኬ ሆይ አንድ ነገር እንዳይሳካልሽ የተባልኩ ሰው ነኝ እኮ። አንድ ነገር አስባለሁ አይሳካልኝም። ቆይ ለምንድን ነው ነገሮች የሚበላሹብኝ ስትል እንግዲህ እልቅሻዋን የኔ ቆንጆ አታልቅሺ እባክሽን፣ ነገሮች አንቺ እንዳሰብሻቸው አይደሉም ይስተካከላሉ እያለ እንግዲህ ዴቭ ሲያባብላት ነበረ ማለት ነው። አላውቅም ምን ውስጥ እንደገባች እናቲቱ። እንግዲህ ትመጣለች ብዬ ተስፋ አደርጋለሁኝ። እንግዲህ ራሷን ይዛ እየጮኸች ነበረ አደይ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። የአደይ እናት እንግዲህ በድንገት ከቤት ጠፉ ማለት ነው። የት እንደሄዱ አላውቅም። አደይ ተጨንቃለች።